نرفشان الرول لا ماشي እንዶች ልጅ ምንም እየሰራ እያገላበጠችው ይሆን ምንም አታምስችኝ እንደዚህ ብዬ አስገባው ስራ ጠፋ ስትል የእናት ልብ የእናት አንጀት የጨከነ እንደሚባለው እንደሚባለው እነዚህ አበባዎች ደግሞ ሽታቸው በጣም ይታያል። አታጸዳቸውም? እንዴት ልጅ እንደው ምን ስትሰራ ነው የምትለው? ማማ ታደለች የአንድ ነገር ላማክርሽ ነው የመጣሁት። እኔ ማማ ታደለች ቤት አጽድቼ ምግብ ሰርቼ ልብስ አጥቤ በጣም ስራ በዛብኝ አልቻልኩትም። በጣም ብታየው ወገቤ ሁሉንም አልቻልኩም መቆጣጠር። ስለዚህ አንድ ሰራተኛ ይጨመርልኝ። የአንቺ ፕሮሰስ ብቻ የአንቺን ራሱ ልብስ ማጠቡ፣ አንቺን ማጠቡ፣ አንቺን ማስቀመጡ፣ አንቺን ማንሳቱ ራሱ አንድ ሰራተኛ ያስፈልጋል ማማ ታዲ። ስለዚህ አንድ ሰራተኛ ይጨመርልኝ። እንዴት ታዲያ አሁን ሌላ ሰራተኛ ይጨመርልኝ ታዲያ? የአንቺ ሆድ ብቻ ለራሱ አላዞኛል። በተለይ 5000 ብር የምከፍልሽ ይሄው የወር ደመወዙ እኔ አናቴን እያዞረው ነው። የውርጅና ለራሱ ገና ፀጉር እያለ እንደው በወጣትነት አግብቼ ወልጄ አሁን አንቺን ስቀጥር እንደዚህ ሆን እጄ ተሸባሽቦ ሽባ ሁኜ እንድቀመጥልሽ አረፍሽኝ አንቺ ነሽ። ማማ ታደለች አንድ ነገር ልንገርሽ፣ እሱ አይደለም አንቺማ ሁሉ ነገር ሰርተሽበት ነው ሁሉ ነገር እንትን ብለሽ ነው። ስለዚህ እኔ ስራው በጣም በዛብኝ ታውቂያለሽ። ቤትሽ በጣም ትልቅ ነው። ምጣድ ስጋግር ውላለሁ፣ ወጥ ስራ ውላለሁ። አንቺን ደግሞ ከዛ አቅንቼ ሌላ ቦታ ወስጄ ለአንቺ ቀይሬ ለአንቺ አልብሼ ለአንቺ አስተኝቼ ለአንቺ አብልቼ ይሄ ሁሉ ስራ ራሱ አንቺን መንከባከቡ አንድ ሰው ያስፈልጋል። ይሄን አታውቂም? እንደማማታደለች አልቻልኩም። በጣም ወገቤን አመመኝ፣ አልቻልኩም። በቃ እንጠዘጥዝኝ የምቆምበት እግሬ ሁሉ በጣም ነው ደከመኝ። ስለዚህ ተጨማሪ ሰራተኛ ፈልጋለሁ። ማማ ታደለች እኔ እንድትቀየሚ አይደለም፣ ተጨማሪ ሰራተኛ ያስፈልገኛል። እኔ አልቻልኩም፣ ስራው በጣም በዛብኝ እና አንዴ ቢጨምርልኝ አሁን እሷ ጋር እየተጋገዝን እንሰራለን። ራሱ አንቺ ሰራተኛ እንደ ሁኔታው እንደው እንደታየው እኔም እኮ አልቻልኩም። እንደው እኔስ ምን ልግባ? አይ አንቺ አንድ ሰራተኛ መጨመር አያቅታችሁም። ያው እኔም ስለማውቃችሁ አንድ ሰራተኛ መጨመር ትችላላችሁ፣ አያቅታችሁም። ግን እኔ ደግሞ አንድ ለብቻ አልቻልኩትም። ግቢውን ማጽዳት ራሱ አንድ ቀን ይውላል ብቻ። አስበሽዋል? ያ ሁሉንም ስራ ላይ ሸፍኜ ነው፣ እያየሽ ነው ቁጭ ብለሽ በውጭም ስትሆኚ በቤትም ስትሆኚ እያየሽ ነው። ስለዚህ እኔ አንድ ሰራተኛ የግድ ጭማሪ ያስፈልገኛል። አልቻልኩም፣ በጣም በዝቶብኛል። ከአቅሜ በላይ ሆኖ ስራ ነው። አንቺ እናቴ ነሽ፣ ጥሩ ናችሁ፣ ሁሉ ቤተሰብ ሁሉ ጥሩ ናችሁ። እኔ ከእናንተ መውጣት አልፈልግም፣ ግን ሰራተኛ እንዲጨመርልኝ ነው እየነገርኩሽ ያለሁት እንጂ እኔ ሌላ ማለት አይደለም። ለብቻዬ ስራው በጣም ስለበዛብኝ እና ከአቅሜ በላይ ስራው ስለሆነ ነው። ማማ ዝናሽ አትቀየሚኝም ብዬ ተስፋ አደርጋለሁ። እሺ እንደው አልቀየምም። እንደው ነገር ግን እንደው የሚያዝንኝ ማጣቴ ነው። እንደው ብታየው እንደው ክፍያው ብቻ ሳይሆን ስራው እንኳን ብትሰሪውም እንደው ታውቂያለሽ ስራው እንደሚያደክመኝ አይደለም? እንደሚያደክምሽ አውቃለሁ። አዎ አንቺ ራሱ አንድ ሰው ያስፈልግሻል እኮ ለብቻሽ አንቺን የሚንከባከብ ራሱ አንድ ሰው ያስፈልጋል። ስለዚህ እኔ ብቻዬን እያረጀሁኝ እሱ አይደለም ሁሉ ሰው ያረጃል። እሱ አይደለም ማማ ዝናሽ እኔ እንደዛ ልሽ ፈልጌ ሳይሆን ሁሉ ሰው ያረጃል። ግን ደግሞ እንክብካቤ በበቂ ማግኘት አለበት። አንድ ሰው እዛ ብሎ እዚህ ብሎ እዛ ብሎ እዚህ ብሎ አይችልም አንድ ሰው። ስለዚህ አንቺ እንኳን ስጠሪኝ በሰዓቱ አልተገኘሁልሽም አይደለ? ስራ ላይ የሆንኩ ያ ነገር ይበላሽብኛል እያልኩ እዛ ጋር ቶሎ ብዬ ለአንቺ መምጣት እንኳን ፈጥኜ አልደርስም። አንቺ ፈጥነሽ የሚመጣልሽ ራሱ ሰው ያስፈልግሻል። እሺ ስለዚህ እስኪ እንደው አፈላልጌ ደላላም ከተገኘ አፈላልጌ እኔ እንዳውም
ጓደኛ አለችኝ እኮ ተፈለግሽ እንድትመጣልሽ አደርጋለሁ። በሌላ ኧረ ችግር የለውም እንዳትቸገር ይሷል አይታጣሽ ብዬ ነው። ኧረ እስኪ እንደው እውነታው ይታየና ካጣሁኝ ነው። በይ አሁን ሂጂ ወደ ስራሽ። እሺ ግን እማማ ዝናሽ ሰቢበት። እኔ ብቻዬን በጣም ስራው በዝቶብኛል። አንቺንም ጥዬ መሄድ አልፈልግም። ግን የስራው ብዛት ልነግርሽም አልችልም። አንቺ እያየሽ ስለሆነ ያው በአጭር ጊዜ ቶሎ ብለሽ እንድታስመጭልኝ ሞክሪ። ያው ስራው በጣም ነው የተጎዳሁት። እኔ አንቺን ጥሎ መሄድ ስለማልፈልግ አንቺ እናቴ ነሽ፣ ጥሩ ሰው ነሽ፣ አዛኝ ነሽ ብዬ ስለማስበሽ ብቻ ጥዬሽ ስለማልሄድ ነው። እና በቃ እንደምን ብለሽ አፈላለሽልኝ በጊዜ አምጪልኝ እንዳትቆይብኝ። አዎ እሺ ይሸተኛል ሆነሽ ታስኪ የጠርኩት ነገር አለ እንዲያረብ ልሄድና ይሄን ልንገርሽ ብቻሽን እንደሆንሽ አሁን ልንገርሽ ብዬ ነው። ሰው ፊት በኋላ መናገር ስለማልፈልግ ነው። እሺ ማማታቲ አስቢበት። ደሞቹ ሳታንሰኝ ሌላ ልጨምር ነው። አይ ምን ይሻለኛል? በረፈጀ ምነው በቀረብኝ አጠቃላይ 10 ሺህ ብር ልከፍል። ኧረ እንደው ወይኔ ምን ይሻለኛል? እንግዲህ የምሰራውን ነገር አላማረኝም። የምትሆን እንግዲህ እኔ ከዚህ ከብር ላይ ልነሳና እዛው ልቀመጥ።